በዚህ ቶፒክ ላይ ከማውራት የበለጠ አስፈርቶኝ የሚያቅ ነገር የለም። ምክንያቱም በጣም ውስብስብ ያለባት ዲሲ ውስጥ ነው ያለሁት። ሰዎች ምን ይሉ ይሆን እንደዚህ ወጥቼ ስናገር ብዬ አይምሮዬን በጣም ይዞኝ ነበር። ግን ያገሬ ሰው እውነቱን ተናግሮ በመሸበት ማደር የሚለውን መርጬ በውስጤ የሚሰማኝን ልነግራችሁ ወሰንኩኝ። እኔ አስተዳደጌ ያደኩበት ሁኔታ አዲስ አበባ ውስጥ ነው ያደኩት። እኛ ባደግንበት ሁኔታ ውስጥ የዘር ሁኔታ የተነሳ አይደለም፣ ጭራሽ ኢሹ አይደለም። ቤተሰቦቼ በዛ ነገር ውስጥ ጭራሽ ኢሹ አይደለም፣ የተነሳ አይደለም። ያንን አውቄ አላደኩም። ያደኩት ኢትዮጵያዊ ነኝ ብዬ ነው። ሌላ ምንም የማውቀው ነገር የለም። እዚህም ከመጣ በኋላ እንደዚህ ለመጀመሪያ ጊዜ ይህ ገጠመኝ ያጋጠመኝ ጓደኛ ያለች ቤስት ፍሬንዴ ነች፣ የወለጋ ልጅ ነች። እኔ ሁሉ ጊዜ ኢትዮጵያ አንድ ነች እያልኩኝ ስል እሷ ግን ስለ ኢትዮጵያ አንድነት ጋር ብቻ አትበይ፣ የተጨቆኑ ህዝቦች አሉ፣ የተረገጡ ህዝቦች አሉ ስትለኝ ለረጅም ጊዜ እንጣላ ነበር። ምክንያቱም እኔ የተጨቆኑ የተረገጡ ህዝቦች አሉ ብለው የሚያወሩ ሰዎችን አውቶማቲክሊ እንደ ተገንጣይ አርጌ ነበር ማያቸው። ስለዚህ ምንድነው የምታወሪው እያልኩኝ ኢትዮጵያ አንድ ነች የሚለው ላይ ብቻ ነበር ማተኩረው። ከረጅም ጊዜ በኋላ ነው የገባኝ የሁሉ ሰው ኤክስፒሪየንስ እንደኔ ኤክስፒሪየንስ እንዳይደለ፣ የተጎዱ ህዝቦች እንዳሉ፣ የሀገራችን ታሪክ ሁሉ ያማረባት ታሪክ እንዳይደለ ከረጅም ጊዜ በኋላ ነው የገባኝ። ኢህአዴግ ከመጣ በኋላ አይደለም ሀገራችን ውስጥ ባህል መጎዳት የጀመረው። እነሱ ይህንን ተጠቅመው ለመጥፎ ተጠቀሙበት። ከኢህአዴግ በፊት ሀገራችን አስጠሊታ ታሪክ አላት። የሁሉ ሰው ባህል የተከበረባት ሀገር አይደለችም። የሁሉ ሰው ዘር የተከበረባት ባህል አይደለችም። ኢትዮጵያ አንድ ነች ካልን ይህንን ፌስ ማድረግ አለብን። የኢትዮጵያ አንድነት ማለት የመሬት አንድነት ማለት አይደለም። ኢትዮጵያ አንድ ነች ካልን ህዝቧን ግልጽ ሆነን ማነጋገር አለብን። ተጎዳን የሚሉትን ህዝቦች እኩል ማነጋገር አለብን። ኢትዮጵያ ማለት ጎንደር ማለት አይደለም፣ ጎጃም ማለት አይደለም፣ ትግራይ ማለት አይደለም፣ ቤኒሻንጉል ማለት ነው። ይህንን በግልጽ ማውራት አለብን። ዘፈን ቤት ስሰማ የጎንደርና የጎጃምን ዘፈን ብቻ አይደለም ማዳመጥ ያለብኝ፣ የአገሬን ዘፈን ሁሉ ማዳመጥ አለብኝ። ኦሮሞ ለምንድነው የኔ ዘፈን ካልተሰማው ብሎ ከተቀየመ ምንድነው የሚያወራው ብዬ እንትን ማለት አለብኝ። ከኔ የተለየ ሰው የመጣ ከሆነ ተገንጣይ ነው በማለት ፋንታ እኛ አሁን አገራችን ውስጥ ያለን ለሁለት ኤክስትሪም ሰዎች ብቻ ነው። ወይ በአንድ በኩል እንገንጠል እያሉ የሚጮሁ ኢትዮጵያዊ አይደለም እያሉ የሚጮሁ አሉ። በሌላ በኩል ደግሞ ኢትዮጵያ አንድ ነች ብቻ ብለው መሃል ላይ ላለ እንደነዚህ አይነት ወንድሞቼ ላሉ ቦታ የሌላቸው ሰዎች ናቸው። ኢትዮጵያ አንድ ነች ስንል ትርጉሟ ምንድነው? እናውራ፣ ስላለፈው እናውራ፣ ስለ ቁርሾአችን እናውራ፣ ተጎዳን ስለሚሉ ህዝቦች እናውራ፣ ተጎዳን ስለሚሉ ሃይማኖቶች እናውራ፣ አንፈራራ። የአንድነት ትርጉም ማለት የመሬት አንድነት ማለት ወይ ኢትዮጵያ አንድ ነሽ ማለት ወይ ደግሞ ባንዲራው ላይ ብቻ አይደለም፣ ከባንዲራው በስተጀርባ ያሉትን ህዝቦቻችንን ማቀፍ አለብን። ሁሉን ባህሎች ማቀፍ አለብን። ሁሉን ህዝቦች ማቀፍ አለብን። የሁሉ ባህል መከበር አለበት። ኢትዮጵያ ስንል ሪፕሬዘንት አድርገን የምንወጣቸው ምን አይነት መልኮች ብቻ ናቸው? ስለ ጋምቤላ እናወራለን ወይ? ስለ ጎሞጎፋ እናወራለን ወይ? ስለዚህ እናወራለን ወይ? ምን አይነትን ኢትዮጵያ ነው እየሳልን ያለ ነው? አገራችን ስንል ምን አይነት ነው እየሳልን ያለ ነው? ሂል ማድረግ አለብን። we have to heal within ourselves። ኢህአዴግን እጠላለሁ እያልን ሰው ትግሬ ስለሆነ ብቻ የምናርቀው ከሆነ እኛም ወያኔ ነን፣ እኩል ወያኔ ነን። ምንም የተለየን አይደለም። ለኔ ያው ነው የማስበው። በጣም አዘንኩኝ ባለፈው እየሰማሁኝ ኢትዮጵያን የሚወድ ከኛ ጋር አብሮ ያለ አንድ የትግሬ ሰው ኢትዮጵያን ወዳለው የሚል ሌላ ሰው ሌላ አማራ ሰው አንተ ትግሬ ስለሆንክ እኩል ጠላቴ ነህ አሉት ሲሉት በጣም አዘንኩኝ። ይህ ከወያኔ ለኔ በምን ይለያል? እስቲ ራሳችሁን ተመልከቱ። ዘረኝነት ማለት ኢትዮጵያ አንድ ነች እያላችሁ ሌላውን ዘር በጎን የምትመለከቱ ከሆነ ለኔ አንድ ኢትዮጵያ የምትሉ አይደላችሁም። ምን አይነት ኢትዮጵያ ነው እያወራችሁኝ ያላችሁት? በኦሮምኛ ሰው ሲያወራ ተገንጣይ ነው የምትሉ ከሆነ ለኔ ኢትዮጵያዊ አይደላችሁም።
ኢትዮጵያ ማለት የአማራው ብቻ አይደለችም፣ የትግሬው ብቻ አይደለችም፣ የኦሮሞ ብቻ አይደለችም፣ የቤኒሻንጉል የሁላችንም ነን። we need healing we need በሽታውን ላላወቀ መድኃኒት አይገኝለት። አሁን ደግሞ በጥላቻ ውስጥ ላላችሁ የኢትዮጵያ ነገር በቃኝ ለምትሉ ደግሞ ወንድሞቼ እህቶቼ ልንገራችሁ፣ ይህ አያዋጣንም። ዓለም አንድ የሆነ ባለበት በዚህ ሰዓት ዩሮፓውያን ይሄን አውቀው አንድ የሆኑ ባሉበት በዚህ ሰዓት እኔ የናንተን ቋንቋ ብቻ ስለማልናገር ከናንተ ዘር ብቻ ስላልመጣው በጎን ማየት እኔን መዝጋት አያዋጣም። that's not right that's not fair። የኔን የራሴን ቤተሰቦች ብነግራችሁ ለተማሪው ንቅናቄ ብለው የኔ እናት አማራ ነች፣ የኔ የወለደኝ አባት ትግራይ ነው፣ የተማሩ ሰዎች ናቸው፣ ውጭ ሀገር የተማሩ ሰዎች ናቸው። የኃይለ ሥላሴን መንግስት ለመገርሰስ ብለው ህይወታቸውን የሰጡ ሰዎች ናቸው። የተማሪውን ንቅናቄ የጀመረው አማራው፣ ኦሮሞ፣ ትግሬው፣ ወላይታው፣ ጉራጌ አብሮ ነው ህይወታቸውን ሳክሪፋይስ ያደረጉት። እኛን እናቴ የወላጅ አባቴ ህይወታቸውን የሰጡት ለኢትዮጵያ ህዝብ ብለው ነው። that's not fair። በአንድ ላይ አድርጎ ህዝብን ጨምቆ መጥላት ፌር አይደለም። በአንድ ላይ አድርጋችሁ ህዝብን አትጥሉ። ወደ ይቅርታ መሸጋገር አለብን። ይቅር መባባል አለብን። በቂም የትም አንደርስም። ዓለም ይሄ ስለገባት ነው አንድ ላይ እየመጣች ያለችው። መነጋገር መጀመር አለብን። አማራ ስለሆንሽ አላነጋግርሽም፣ ትግሬ ስለሆንሽ አላነጋግርሽም ከሚለው ነገር መራቅ አለብን። እና ደግሞ በዚህ ላይ ደግሞ የሁሉ ሰው ስራ መሆን አለበት። የሃይማኖት አስተማሪዎች ማስተማር አለባችሁ፣ ህዝቦቻችሁን ማስተማር አለባችሁ፣ ታረቁ ብላችሁ ማስተማር አለባችሁ። ስለዚህ ነገር በግልጽ እንነጋገር ብለን ካለበለዚያ መጨረሻችን የሚሆነው እንደ ሩዋንዳ ነው የሚሆነው። ህዝብ ይተላለቃል። በግልጽ መነጋገር አለብን። ይሄን ነገር አውጥተን ጨለማው እንዳያሸንፈን፣ ሰይጣኑ እንዳያሸንፈን በግልጽ ወተን ግን ይቅርታ ተባብለን አዲሲቷን ኢትዮጵያ መገንባት አለብን እላለሁ። አመሰግናለሁ።